በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ መስቀሉ በሰላምና በሕይወት በጤና አደረሰን አደረሳችሁ። ጥልን በመስቀሉ ገደለ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶኖች ምዕራፍ 2 ቁጥር 16 የክርስቶስ መስቀል ጥል የተገደለበት፣ ጠላት ያፈረበት፣ ዲያብሎስ የተሸነፈበት፣ እኛ የእግዚአብሔር ልጆች የከበርንበት መስቀል ነው። በየዓመቱ በዓለም አቀፍ ደረጃ በታላቅ ድምቀት የሚከበረው የመስቀል በዓል በዚሁ ዓመት ማለትም በ2018 ዓመተ ምህረት ይከበራል። በተለይም በኩዌት በደብራችን በደብረ ምሕረት አቡነ ተክለ ሃይማኖት ወቅድስት አርሴማ ቤተክርስቲያን መስከረም 17 ቅዳሜ ቀን የሚከበር ሲሆን በዓሉንም በስርዓተ ቅዳሴ፣ በስርዓተ ማህሌት፣ በትምህርተ ወንጌልና በልዩ ልዩ መርሃ ግብር የምናከብር በመሆናችን ሁላችሁም ማለትም በኩዌት የምትገኙ ኦርቶዶክሳውያን ምዕመናንና ምዕመናት ክርስቲያኖች በኢትዮጵያ የሰዓት አቆጣጠር ከሌሊቱ ከ10 ሰዓት ተኩል ጀምሮ ግሪክ በሚጻሏ በሚገኘው ከግሪክ ቤተክርስቲያን በመገኘት በዓሉን በማክበር ከበዓሉ ከሚገኘው በረከት ተሳታፊዎች እንድትሆኑ ስትል ቅድስት ቤተክርስቲያናችን ጥሪዋን ታስተላልፋለች። የእግዚአብሔር ቸርነት፣ የወላዲተ አምላክ ረድኤት፣ የመስቀሉ ፍቅር በሁላችን ላይ ይደርብን። አሜን።